የ7 ዓመት ልዩነት አለ። አዲስ ዩቲዩብ ቻናል ነው የወጣትና የቲኔጅ ሀሳብ የምናሸራሽርበት ቻናል ነው የሚሆነው። አይሆፕ እዚህ ላይ እንደማንጣላ እኛ እንኳን እንጣላ እንደዛ ነው። የዩቲዩብ ቻናላችንን ስም እስኪ እያሰብንበት ነው። እናንተ ምን ቢሆን ሀሪፍ ይችላላችሁ እያሰብናችሁ አሉ። እስኪ ኮመንት ሴክሽን ላይ ይሄ ብላችሁ ከኮንተንታችን አንፃር እስኪ እናንተ ሪኮመንድ አድርጉን እና አንዳንድ ጥያቄዎች እስኪ ቻትጂፒቲን ጠይቀናታል። ዛሬ ነው ባይኪ የሚበልጠው የሚለው ነው እና ጎበዝ ነኝ። ታናሽ ነው ቲኔጅ ነው ወይስ ወጣት ነው ያው ነው ምናይ በጣም ፐርሰናል እና ተከታተሉ። ጥያቄውን ማንም አላመጣውም አላለይኩም ቻናል። እሺ የትኛው ወር ነው 28 ቀናት ያሉት? ዋው በፈረንጅ ነው በመሰለኝ የካቲት፣ ሁሉም ወራት ጥቅምት፣ መስከረም የካቲት መሰለኝ። እሺ መልስ ምንድን ነው? ሁሉም ወራት 28 ቀናት አላቸው። ይሄ ሲጀምር ትክክለኛ ጥያቄ አይደለም። ትክክለኛ አይደለም። የምር አይደለም። እግዚአብሔርን አይደለም። ኖ አይደለም። የትኛው ወር 28 ቀናት አሉት? ይሄ የማይሆን ነገር ነው። 28 ቀን ያለው ወር አለ ሲጀምር። ኢትዮጵያ ስለምትወሪ ነው እንጂ እንደዚህ ነው። 31 ቀን ያለው ሁሉም ወራት ቢያንስ 28 ቀን አላቸው። ሁሉም ወር አለው። ከዛ አልፎ ሊሄድ ይችላል። እሺ አንድ አባት 5 ሴት ልጆች አሉት። እያንዳንዱ ሴት ልጅ ደግሞ አንድ ወንድም አላት። በአጠቃላይ አባቱ ስንት ልጆች አሉት? ስንት ሴቶች አሉ? 5 ሴት ልጆች አሉ። እያንዳንዳቸው ደግሞ አንድ ወንድም አላቸው። 6 ልጅ ነው። 6 ነው። አንዱ ነው ካላችሁ ለሁለት ነው። እና Oh yes. ከቁልፍ ውጪ ምን ይከፈታል? መስኮት፣ በር፣ ሳጥን፣ ፒያኖ ይከፈታል እንዴ? ከቁልፍ ውጪ ምን ይከፍታል? ቁልፍ ይከፍታል። ከቁልፍ ውጪ ይከፍታል። በር አይከፍትም። መስኮት ነው አይከፍትም። ፒያኖ ቁልፍ አለው እንዴ? መስኮት፣ በር፣ ሳጥን፣ ፒያኖ እንግዲህ ሌሎቹ ቁልፍ ይኖራቸው ፒያኖ ለላች እና ያው ፒያኖ ፒያኖ 2-1 ፒያኖ አንድ አንቺ 0 ቅድም ምን ያው ቅድም ምን ነው 6 እኮ ነው ብያለሁ። እና ሁለታችንም አንድ ነው ያለ እኮ ታዲያ እና 2-1 ነው ካልኩት አይደል? እሺ አንድ ሯጭ በውድድር ወቅት ሁለተኛውን ሰው ቀድሞ ካለፈ ስንተኛ ይሆናል? ሁለተኛ። አንድ ሯጭ በውድድር ወቅት ሁለተኛውን ቀድሞ ካለፈ በቃ ሁለተኛ ጀምራ ሁለተኛ yes 3 ሲጀምር ቲኔጆች እንትን እያለ እኔ የበለሱት ሲጀምር እኔ መልስ ከሰማሽ እንዴ አይደለም እኔ ቲኔጆች እየመረረ ይቻላል። ቲኔጆች እየመረረ እሺ የአህመድ እናት 3 ልጆች አሏት። ልጆች ብትሪ ጥያቄው ዛሬ እሺ የአህመድ እናት 3 ልጆች አሏት። የመጀመሪያው ሰኞ ይባላል። ሰኞ ማክሰኞ። እሺ
የመጀመሪያው ልጅ ሰኞ ይባላል። ሁለተኛው ልጅ ማክሰኞ ይባላል። እሺ ሶስተኛው ልጅ ማን ይባላል? ሮብላሪ ነው የሚባለው። እሺ ምን ነው ዝም ብዬ ነገር እሺ ዓርብ፣ ሮብ፣ ሐሙስ፣ አህመድ። የማን ልጅ የማን እናት? የአህመድ ነው። አህመድ አይደለም ስሰማ አይደለም። በጣም አስተዋይ ነው። ጉራ ብቻ አይደለም። እሺ ያው አህመድ ነው። ስንት 4 ለ3 ማለት ያው እስቲ እየመራ ነው። እንዲህ ማስተሰልብኝ በአንድ ኮርት በልጪ በሶስት በልጪ ልትሆኚ እሺ ስድስተኛ ጥያቄ መሬት ላይ ቢወድቅ የማይሰበር ነገር ግን ውስጥ ቢገባ የሚሰበር ነገር። መሬት ላይ ቢወድቅ የማይሰበር ግን ውሃ ውስጥ ቢወድቅ የሚሰበር። ብርጭቆ፣ ወረቀት፣ ብረት፣ ፕላስቲክ። ወረቀት ነው አይደል? ወረቀት ነው ይባል ይሰበራል ግን መሰበር አይደለም። ወረቀት ምን አለ ዲፋይን ሲያደርገው መሬት ላይ ሲወድቅ ምንም አይሆንም። ውሃ ውስጥ ግን ይሰባበራል፣ ይበሰብሳል። እሺ ቁጥር 8 ግማሹ ስንት ነው? ቁጥር 8 0። እሺ 3 2 4 0 ነው። ምክንያቱም ግማሽ ግን 3 ሊሆን ይችላል። ቨርቲካል ነው ሆሪዞንታል ነው የሚለው 0። ቨርቲካል ከሆነ ግን 3 ነው የሚሆነው። ይሄ አምቢጊቲ ይፈጥራል። የማይናገር ግን ሲጠይቅ መልስ የሚሰጥ ምንድን ነው? የማይናገር ግን ሲጠይቅ መልስ የሚሰጥ። መጽሐፍ፣ ስልክ፣ ሬዲዮ፣ አስተጋባ፣ ኢኮ። ኦኬ ኢኮ ነው የሚሆነው። የማይናገር ግን ሲጠይቅ ግን እኮ መጽሐፍም አይናገርም። ይናገራል ይናገራል ሴት ቮይስ ያወጣል እኮ ነው። በጣም መጽሐፍ አልባጣቅም ተረት ነው የምትወደው። ኢኮ የማይናገር እኔ ሲጀምር ሰፖርት እያደረግሽ ነው። ለምን ምረጭ አንቺ መጽሐፍ ብላለች መጀመሪያ መጽሐፍ ብለሻል። ታውቁት አይቻልም። ያፋፍራል። አላፍሻት ነው እዚህ ውስጥ እንዲገባ አላፈርኩም። እሺ ምክንያቱም የተናገረው ድምፅ ነው። ከዛ ደግሞ ክሬዲት አይሰጡም። አመሰግናለሁ ስለምክር አይባልም። እሺ ሁልጊዜ ወደፊት የሚሄድ ግን መቼም ወደ ላይ ማለት ጊዜ ምርጫ ካነበበች በኋላ ነው የሚሰጥ ነው። ንፋስ፣ ወንዝ፣ መኪና፣ ጊዜ እኔ መልሰዋለሁ ጊዜ። እሺ ጊዜ እሺ አንድ ዶሮ በቤተክርስቲያን ጣሪያ ላይ ሆኖ እንቁላል ቢጥል እንቁላሉ ወዴት ይወድቃል? ማለት ወዴት ይወድቃል? ጣሪያ ላይ ወጥ ወንድ ነው ዶሮ አይወልድም። አፍታቻን እየጠቆመ ያለው ቆይ አንድ ዶሮ በቤተክርስቲያን ጣሪያ ላይ ሆኖ እንቁላል ቢጥል ወንድ ነው። በጣም ሰፖርቲቭ ነኝ አለች። የትም አይወድቅም እንበል። ወደ ግራ ወደ ቀኝ ምናምን ነው የሚለው። የትም አይወድቅም። ዶሮ እንቁላል አይጥልም። ሴቷነች የምትጥለው። ሴቷ ዶሮ ወይም ዶሮ ማዘል ነች። ማዘል ነች የምትል። አንድ ሰው በጨለማ ክፍል ውስጥ ሆኖ ክብሪት አለው። በክፍሉ ውስጥ ፋኖስ፣ ጋዝ፣ ምድጃ እና ሻማ አሉ። መጀመሪያ የሚያበራው
እንዴት ይታየዋል? ተደናቅፎ የፋኑሱን ጋር ቤቱ ክብሪት ነው የሚያበራው። እሺ ወደ ሰማይ ሲወራወር ነጭ፣ መሬት ላይ ሲወድቅ ግን ቢጫ ነገር እንጂ ሎሚ፣ እንቁላል፣ በረዶ፣ ጂኒየስ ምርጫውን ሳልሰማ እንቁላላ አታውቀውም ነበር እንዴ? አታውቀውም እያልኩ እንቁላል ያልኩት ስንት ነን ግን? ስንት ነን? ኦልሞስት ወደ 10 ደርሰናል። 13 ሴክሽን ላይ ስንት እንደደረስን ሲጀመር ያንቺ ይቀነሳል። እኔ ያስረዳሁት በሙሉ ቢያንስ 2 ነው 3 አስረድቻለሁ። እሱ ይቀነሳል እንዴ? መጀመሪያ አንድ ትበልጠኝ ነበር። 3 ሲቀነስ ስንት ይሆናል? 2 ኔጌቲቭ ትገባለች ማለት ነው። 3 ሆነ ነው። እኔ አንድ ነጥብ እየተመካከርን ነው። 12 ሲቀነስ 10 እየተመካከርን ነው። 2 ለ1 እየመራ ነው። እየተመካከርን መመካከር አለ። እኔ እያበለጠኝ የእህትነቴን ሰብኩት እያለ እሺ በዓለም ላይ ትልቁ ተራራ ኤቨረስት ከመገኘቱ በፊት ትልቁ ተራራ ማለት ነው። እሺ አልፕስ፣ ኤቨረስት፣ ኪሊማንጃሮ፣ ራስ ዳሽን ሌላ የለም። ምርጫ እኮ 3 እኮ የነገርሽው። አልፕስ፣ ኤቨረስት ኤቨረስት ራሱ ነው። መጀመሪያ አልፕስ፣ ኤቨረስት፣ ኪሊማንጃሮ፣ ራስ ዳሽን ኤቨረስት ምክንያቱም ዲስከቨር ቢደረግም ባይደረግም እሱ ትክክል። ኢፍ ዩ ሃቭ ቫልዩ ዲስከቨር ብትደረግም ባትደረግም ዩ አር ቫልዩብል ታዋቸው ቫሊዴሽን አትፈልጉ። ባላችሁበት አደራይ ታይም ዲስከቨር ትደረጋል። እንደ ኤቨረስት አያችሁ ፓወር ኦፍ ኤቨረስት። እሺ የበለጠ በታጠበ ቁጥር የሚቆሽሽ ምንድን ነው? ወይ ሲያሳዝን ምንድን ነው? እሺ እጅ፣ ውሃ፣ ሳሙና፣ ልብስ። ሳሙና ነው የሚቆሽሽ። እጅ ጀምሮ ነው የሚቆሽሸው። ኦኬ ማቆሽሽ ስልሽ ከባክቴሪያ ከምናምን ሳይሆን ውሃው እነሱ ነው ወይ ወይስ አይደለም? ቆይ ምርጫ ነገር እጅ፣ ውሃ፣ ሳሙና፣ ልብስ። እጅ፣ ውሃ፣ ሳሙና ይታጠባል። ሲታጠብ ለማጠብ ስትሞክሪ ይበልጥ ይቆሽሻል ውሃ እጅ ሳሙና ልብስ እና የመጨረሻው ምንድን ነው? እጅ ውሃ ሳሙና ልብስ። ውሃ ራሱ እንዴት ነው ውሃ የሚጠጣው? እሺ መልሱ እጅ ሳሙና ውሃ ልብስ። ውሃ ሳጥብበት የባሰ ይቆሽሻል። የሆነ ይመስለኛል አይደለ? የቅድሙን በአንድ ብበቃ ከአሁን ሰው ነገር ሁለቱም ተጠቅመሰባት አይደለም። እሺ ባዶ ሆድን ስንት ሙዝ መብላት? በባዶ ሆድን ስንት ሙዝ መብላት ትችላለህ? ብዙ ይችላል። ባዶ ሆድን ስንት ሙዝ መብላት? ጥያቄው ግን ገብቶኝ ነው። 5 1 0 10 0 ነው። ምክንያቱም ባዶ ሆድ ስለሆነ ሆድ የለውም ነው። ሆድ የለውም። ባዶ ሆድ ስንት ሙዝ መብላት? 0 ነው። በቃ ምን ጥያቄ ሴንስለስ መብላት ትችላለህ ነው ማለት ምን ያህል ሆድ ውስጥ አለ ቢሆን ይሆናል። ባዶ ሆድ ስንት ሙዝ መብላት ትችላለህ? 0 በቃ 5
እሺ 5ም አይደለም 0ም አይደለም 1 ነው። አንደኛውን እንደበላ ወድቅ ባዶ ያውቃል ያበቃል ማለት ነው። አንደኛው ስትይ ኖ ሎንገር ባዶ ወድ ባለ አንድ ሙዝ ወድ ውሃ ለምንድን ነው የሚጠጣው? ነግሬያት ነው። ለመለበስ የምንገዛው ግን መቼም የማንለብሰው ምንድን ነው? ለመልበስ ገዝቼ የማልለብሰው ልብስና ጫማ፣ አልጋ፣ ፎጣ፣ ጫማ፣ ካባ እንኳን ከባድ ጫማ ማለት ይጫማል እኮ እግዚአብሔር ይጫማል የለም ጫማ ፎጣ ይፎጣጣል። ለመልበስ የምንገዛው ግን መቼም የማንለብሰው ምንድን ነው? ለመልበስ የምንገዛው አልጋ አልጋ ነው። ሲጀምር አልጋ ጫማ ትለብሺዋለሽ እኮ ለብስማሚ ሲጀምር ከምርጫው ጫማ ከሚሉት ውስጥ ነች። አልጋ ለብሳለሁ ከሚሉት ውስጥ እንዴ አልጋ የማትለብሰው ነው። ለብስማም እንዴ ለመልበስ እንዴት እገዛለሁ? ለመተኛት ነው የምገዛበት። ጥያቄው ራሱ ትክክል አይደለም። ምርጫው እንዴት አልጋ ይገባል? ማስተዋል ችግር ይሄ መውጣት አለ። የማስተዋል ችግር ነበር ስንት ነው? 15ኛ ነው። 16ኛ ጥያቄ የለም አይቻልም። ጥያቄውን መቼ ይቻላል? አልጋ ከመቼ ነው ሰው ለመልበስ ሄዶ የሚገዛው? እንዴ አልጋውን ለማልበስ ነው። እኔ የማለብሰው ተኝቼበት ሰራም እሺ ምንም አይሰራም። አይልም ምንድን ነው ማለት ነው? ያለቀስ አይልም ምንድን ነው? አይልም እኔ ቻጅብት ያበደ አይልም ደረጃ አይልም ተብሎ ኮስ ነው። ዝናብ ሊፍት ወሳንሳ ምንድን ነው? ሊፍት አሳንሰር ቴሌቪዥን ምንድን ነው? ቴሌቪዥን አይደለም የሆነ መረብ ምናምን ነገር ዋይፋይ ራሱ በይነ መረብ ዋይፋይ በይነ መረብ ነው የሚባለው። ብቻ እንደዚህ ኦዲዮ ቃላቶች ከውጭ የመጡት ነገሮች ወደ አማርኛ ሲተረጎሙ ሌላ ተጠቅሞ ነው የሚመስሉት። እሺ አይልም እሺ ምርጫው ምንድን ነው? ደረጃ፣ ኳስ፣ ዝናብ፣ ሊፍት አይልም ምንድን ነው? አይልም ምንድን ነው? ወይ ፈጣሪ አይልም አይልም ምንድን ነው? እኔ ሊፍት አይላፍ ምንድን ነው? ዝናብ ነው በቃ ይመስለኛል። ሁሉም አርቲፊሻል ናቸው። ናቹራል የሆኑ ስለሆነ ደረጃ ሰዎች እንዲወጡና እንዲወርዱ ያደርጋል እንጂ እሱ አይንቀሳቀስም። እንዴ አይንቀሳቀስም ለማለት ነው አይልም ያለው። እውቀቷ በጣም ሰፋ ይቻችብት እውቀታታ ብዙ መጠቀም እውቀታታ ብዙ አንድ ሰካራም በጨለማ መንገድ ላይ ጥቁር ልብስ ለብሶ እየሄደ ነው። መኪና መብራት አላበራም፣ ጨረቃም የለችም። ግን አሽከርካሪው ሰካራሙ አይቶ ቆመለት። እንዴት ሊያየው ቻለ? ሰካራሙ ስልክ ስላበራ፣ ሰካራሙ ስለጮኸ፣ ቀን ስለነበር፣ አሽከርካሪው የሌሊት መነጽር ስለነበረው፣ ቀን ስለነበር
ወይ ደግሞ ማለት ነው ተሽከርማ ነው ሰካራም በጣም ጥቁር ነው ሲስቅ ጥርሱ ሲል ነጭ የቀን ሰካራም ስለሆነ ነው የማተሰካራም የቀን ሰካራም ነው የማተሰካራም አይደለም ለዛ ነው ቀን ስለነበር ነው አዎ በእኔ መተማመን አለብሽ ሲጀመር እሺ 4 እግር አሉኝ ግን መራመድ አልችልም ምን አይነት ድመት ፓራላይዝ ከሆነች በስተቀር ትራመዳለች ፓራላይዝ ከሆነ ኦሮፊስ ድመት ተዛይቷል ብዬ ይናፍቃታል ይሆነ በጣም መስቡት ብቻው ድመት እሺ የሚብረው ድመት ሁለተኛ ሶስተኛ ጠረጴዛ ውሻ ኦፊስ ጠረጴዛ ነው ጠረጴዛ እስካሁን አላበቀመንም The last question. የመጨረሻ መቁረጥ የምንችለው ግን መቼም መንካት የማንችለው ነገር መቁረጥ የምንችለው ግን መንካት መቁረጥ የምንችለው ግን መቼም መንካት የማንችለው ነገር ፀጉር ወረቀት ድምጽ ጥፍር ጥፍር ይመስላል ቆይ ወረቀት ድምጽ ፀጉር ወረቀት ድምጽ መቁረጥ የምንችለው ግን መንካት የማንችለው ከላው ውስጥ ያለው ተነግረሽ አጥንት ነው ግን እንዴት ነው ጥፍር የሚበቅለው ማራጊያ ጥፍር የሚበቅሉት እዚህ ጋር ነው መሰል ቤታችን እሺ ቆይ መንካት የምንችለው ግን መቁረጥ የማንችለው መቁረጥ የምንችለው ግን መንካት የማንችለው እሺ ፀጉሬን እኮ ነካለሁ ፀጉር ወረቀት ድምጽ ጥፍር ድምጽ ነው መንካታችን ተቆርጧልሽ ሜክሲንስ ድምጽ ነው ሲጀምር ድምጽ ነው እሺ የዛሬው ኮምፒቲሽን እኔ ነኝ የሸነፍኩት ባይደኝ አለ እኩል ነን የእውነት ነው እውነቴን ነው የሆነ ጊዜ እኮ አይታችሁ መጀመሪያ አካባቢ ምንድነው 2-3 እኔ 3 ወይ 2 ምናምን እኔ ቀደም ስል ነበር ከዛ ትንሽ ለታላ ክብር መስጠት አለብኝ ብዬ ከዛ እሷን ትንሽ አስቀድምኳትና እኩል ሆነ አራት ፈርጓችሁን ትይቻ ምን አይነት ቶፒክ እንደምታነሳ እኩል ነን ለማለት ነው ይሄ አራት ፈርጓችሁ እና ያው እኩል ወተናል ትንሽ ልትናደር ትችላላችሁ ግን ለታላችሁ ትንሽ ክብር መስጠት አለብን ወይኔ ጉዴ በሚለው ዛሬ እንግዲህ እኩል ወተናል ስንት ነገር አስረድቻት እዚህ ጋር እንድደርስሽ ታውቃላችሁ ስንት ጥያቄ የመለሰችው በእኔ እርዳታ ነው ግን እስቲ ክሬዲቱ ራሱ አለመውሰድ ደግሞ ጭራሽ አፈስማለ እና ተምሳሌ ያከብራሉ ወይ ማነው እስኪ ታላላቅ ጨጓራችሁን የጠበሳችሁ የመጀመሪያ ጨጓራችሁን ያቃጠላችሁ ሰው ማለት እኛ ኑሯችንን እየኖርን ያለነው እኮ ኤኒዌይስ እሱን ሌላ ቀን እንከራከራለን ስለተከታተል ዛሬ ቪዲዮችን እንመስል ነበር thank you for watching bye በሌላ ኤፒሶድ እስከምንገናኝ